ይሄ ከኋላ የምታዩ ባክግራውንድ ትክክለኛው የቪዲዮ ባክግራውንድ ሳይሆን ትክክለኛው የቪዲዮ ባክግራውንድ ይሄኛው ነው። በዛሬው ቪዲዮ ይሄንን ባክግራውንድ ወደሚያማምሩ የስቱዲዮ ባክግራውንድ ስልኬንና የስልኬን ካፕከት ብቻ በመጠቀም እንዴት አድርጌ እንደምቀይር ሙሉ ኤዲቲንጉን በዚህ ቪዲዮ አሳያችኋለሁ። ቪዲዮ ላይክ አድርጋችሁ ጀምሩት። አሁን ወደ ቪዲዮ ልሰዳችሁ። እንግዲህ መግቢያው ላይ ያያችሁትን አይነት ቪዲዮ በስልካችን ኤዲት ለማድረግ በዛሬው ቪዲዮ ሙሉ ስቴፑን አሳያችኋለሁ። የሚያስፈልገን ነገር አንደኛ ይሄ ጨርቅ ያስፈልገናል። ይሄ ግሪን ጨርቅ ገበያ ላይ ታገኙታላችሁ። እኔ ሜትር 100 ብር አካባቢ ነው የገዛሁት። የትኛውም የሴቶች ልብስ የሚሸጥበት ቦታ ላይ ታገኙታላችሁ። ይሄንን ተጠቀሙ። ግሪን ለምን ተመራጭ ሆነ ካላችሁ እንግዲህ በቀላሉ አንደኛ ካሜራው ሴንስ ዲቴክት በቀላሉ የሚደረግ ከለር ነው። እንዲሁም ደግሞ ከየትኛውም የሰው ከለር ጋር ማች የማያደርግ ከለር ስለሆነ በጣም ተመራጭ ነው ማለት ነው። ለፊልም ጭምር የሚጠቀሙት ይሄን ከለር ነው። በመቀጠል እንግዲህ የመጀመሪያ ስራችን እንግዲህ ግሪን ጨርቃችንን እንሰቅልና ቪዲዮአችንን ቀረጻ ማከናወን ነው ማለት ነው። ይሄን ግሪን ጨርቅ እንግዲህ ግሪን ጨርቅ እንደዚህ አድርገን ከሰቀልን በኋላ እዚህ ጋር መሸብሸብ ወይም ደግሞ ብርሃኑም የተለያየ መሆን የለበትም፣ እኩል ብርሃን እንዲያገኝ አድርገን ካዘጋጅን በኋላ ቪዲዮአችንን በዚህ መልኩ ቀረጻ እናከናውናለን ማለት ነው። በመቀጠል ወደ ቪዲዮ ኤዲቲንግ እንገባለን ማለት ነው። ከዛ ስልካችንም ላይ የሚያስፈልጉ ነገሮችን አሴት ዳውንሎድ የምናደርግበት ቦታ አለ። እኔ የምጠቀመው ፒንተረስት ነው። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ ሙሉ አሴቶቹን። በዚህ ቴሌግራም ቻናል ሊንክ በመግባት ማግኘት ትችላላችሁ። እዚህ ላይ እንግዲህ የተለያዩ ነገሮችን ዳውንሎድ ማድረግ እንችላለን። ለምሳሌ አሁን እኔ ባክግራውንድ ማውረድ ከፈለኩ እዚህ ጋር ሰርች አደርግና ሰርች ማድረጊያው ላይ ልክ ባክግራውንድ ብዬ በመጻፍ የተለያዩ ባክግራውንዶችን እዚህ ጋር ማግኘት እችላለሁ ማለት ነው። እናንተም በዚህ መልኩ ማውረድ ትችላላችሁ። ለምሳሌ አሁን እኔ ይሄን ባክግራውንድ ከፈለኩት ይችን ሶስቷን ነጥብጣብ ነካና ዳውንሎድ ብዬ ዳውንሎድ አደርጋለሁ ማለት ነው። ለምሳሌ አሁን እዚህ ጋር ቴብል ማውረድ ብፈልግም እዚህ ሰርች ማድረጊያው ቦታ ላይ መጣና ቴብል ብዬ ጽፋለሁ። ከዛ ሰርች አደርጋለሁኝ። አሁን የተለያየ የቴብል አይነት አገኛለሁ። ይህን ቴብል ለምሳሌ መጠቀም ከፈለኩ እንደዚህ አድርጌ ዳውንሎድ እላለሁ ማለት ነው። ለተለያዩ አሴቶች ይህንን ብትጠቀሙት በጣም ተመራጭ ነው። እንዲሁም አሴቶቹን እንደነገርኳችሁ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ከዚህ በመቀጠል ደግሞ የምንጠቀመው ኢንሹት አፕሊኬሽን ነው ማለት ነው። በካፕከት በራሱ መጠቀም እንችላለን፣ ግን ኢንሹት የተሻለ ጥራት ስላለው እኔ ይሄንን በአብዛኛው ተጠቀመዋለሁ ማለት ነው። እና ጥቅሙ ምንድነው ኢንሹት ካላችሁ ደግሞ ላሳያችሁ። ባክግራውንድ በቀላሉ ሪሙቭ ለማድረግ ይጠቅመናል ማለት ነው። ለምሳሌ አሁን ይሄን ማይክ መረጥኩኝ። ይሄንም ከፒንተረስት ላይ ያወረድኩት ማይክ ነው። በኋላ እያንዳንዱን ስንጠቀሙ ታዩታላችሁ። ከዛ ምንድነው የምናደርገው እዚህ ጋር ስክሮል እናደርግና ካታውት እንለዋለን ማለት ነው። በቀላሉ አውቶማቲካሊ ዲቴክት አድርጎ ኦብጀክቱን ከባክግራውንዱ ለይቶ ሪሙቭ ያደርግልናል። ከዛ ይችን ራይት እናደርግና ኤክስፖርት ስንለው ወደ ጋላሪያችን ይሄንን ማይክ ሌላውን ከለር ሪሙቭ አድርጎ በቀላሉ ጋላሪያችን ላይ ያስቀምጥልናል ማለት ነው። አሁን እንግዲህ ቀጥታ ወደ ካፕከት እንገባለን ማለት ነው። ከዛ ካፕከት ላይ ከመጣን በኋላ እዚህ ጋር ኒው ፕሮጀክት እንላለን እንደተለመደው። ከዛ ፎቶ ጋር ልግባና አሁን ለባክግራውንድ ልጠቀም የፈለኩትን ከለር ከዚህ ጋር መጥቼ እመርጣለሁ ማለት ነው። የተለያዩ የባክግራውንድ አይነቶች አሉ። ከነዛ ውስጥ አሪፍ ወይም ደግሞ ከቪዲዮ ጋር ይሄዳል ብዬ የማስበውን አንዱን ባክግራውንድ መምረጥ እችላለሁ። ለምሳሌ አሁን እኔ ይሄን ባክግራውንድ መረጥኩኝ። ከዛ አድ እላለሁ ማለት ነው። አሁን አድ አልኩት። ልክ አድ ስለው እንደምታዩት ባክግራውንዱ በዚህ መልኩ ገባልኝ። ከዛ አስፔክት ሬሾ ለዩቲዩብ ስለሆነ እዚህ ጋር ይሄንን እመርጣለሁኝ። ከዛ ከፈለኩ ይሄንን እንደዚህ ሰፋ አደርገዋለሁ ማለት ነው። እና በዚህ መልኩ ባክግራውንዴን አስገባው። ከዛ ራይት አደርጋለሁ ማለት ነው። ከዚህ በመቀጠል ደግሞ ከኔ ጀርባ እንዲሆን የምፈልገው ነገር ለምሳሌ ወንበር ማስገባት ከፈለኩኝ አሁን እዚህ ላይ እመጣና ኦቨርሌይ እልና አድ ኦቨርሌይ እላለሁ። ከዛ ከዚህ ጋር መጣና ለምሳሌ ይሄን ወንበር ሪል አስመስዬ መጠቀም ፈልጊያለሁ። አድ እለዋለሁ ማለት ነው። እንግዲህ ሳይዙን እናስተካክለዋለን ቀስ እያለን። እዚህ ጋር እንደዚህ ሰፋ እናደርገውና እንደዚህ ይቀመጥልን። አሁን ከዚህ በመቀጠል ደግሞ የኔን ቪዲዮ ነው ማስገባት የፈለኩት። አሁን ደግሞ በቪዲዮ ስር መጣና
የኔን ቪዲዮ ለምሳሌ ይህን ቪዲዮ ማስገባት ፈልጊያለሁ በግሪን ስክሪን የቀረጽኩትን ማለት ነው። አድ ብዬ አስገባለሁ ማለት ነው። አሁን እንግዲህ ከየት እስከ የት ነው መጠቀም የፈለኩት? እሺ ከዚህ ጀምሮ መጠቀም ፈልጊያለሁ። ስለዚህ ስፕሊትልና ይሄኛውን ፓርት ሪሙቭ አደርገዋለሁ። ይሄንን ወደ መጀመሪያው አመጣዋለሁ ማለት ነው፣ ከባክግራውንዱ ጋር አላይን ለማድረግ ማለት ነው። አሁን በዚህ መልኩ የኔን ቪዲዮ አስገባሁት። እነዚህን ባክግራውንዶችን ረዘም ላርጋቸው። አሁንም ይሄኛውን እንደዚህ ረዘም ላርገው። እንደዚህ ረዘም አድርኳቸው። ከዛ ይሄኛውን የኔን ቪዲዮ ከዚህ በኋላ ያለውን አልፈልገውም፣ ስፕሊት ልበልና ይሄኛውን ፓርት ዲሌት ልበለው ማለት ነው። ይሄንን ማለት ነው እንደዚህ አድርጌ ዲሌት እላለሁ። አሁን ምንድነው ማረገው? ይሄንን ከቪዲዮ ውጪ ያለውን ኤሪያ ግሪን ስክሪኑን ሪሙቭ ሳረገው ስለማይወገድልኝ ክሮፕ ማድረግ ይጠበቅብኛል። ክላርክ ከዛ ክሮፕ ቻት ክሮፕ ማድረጊያ ቱሏን አገኙ። አሁን እንግዲህ ከግሪን ስክሪን ውጪ ያለውን ኤሪያ እንደዚህ አድርጌ ክሮፕ አደርጋለሁ ማለት ነው። ይሄን ማድረግ ጥቅሙ እንደነገርኳችሁ ከግሪን ስክሪን ውጪ ያለው በቀላሉ ሪሙቭ ስለማይሆንልን ለዛ ነው ክሮፕ ማድረገው። ከዛ ከታች ስክሮል አረግና ሪሙቭ ቢጂ ብዬ ክሮማኪ ብዬ እዚህ ጋር ከለሩን እመርጥለታለሁ ማለት ነው። ሪሙቭ እንዲሆን የሚፈለገውን ከለር እንደዚህ እመርጣለሁ። ከዛ ኢንቴንሲቲ እና ሻዶውን በዚህ መልኩ አስተካክላለሁ ማለት ነው። ራይት አደርጋለሁ ማለት ነው። ከዛ ይሄንን ልክ ከወንበሩ ጋር አላይን አደርገዋለሁ። እዚህ ጋር ልምጣና ወንበሩን ትንሽ ተለቅ አድርገው ከኔ ጋር ማች እንዲያደርግ። ከዛ እኔ እንደዚህ ተለቅ ካረኩ በኋላ የኔንም ትንሽ እንደዚህ ተለቅ አደርገዋለሁ ማለት ነው። ቪዲዮውና ወንበሩ ማች እንዲያደርግልኝ ማለት ነው። ከዚህ በመቀጠል ደግሞ ላስገባ የፈለኩትን ነገር አሁን ማይክ ቴብል ከሆነ እዚህ ጋር መጣለሁ። አሁንም ኦቨርሌይልና በፎቶ ስር ነው ያለኝ። ይሄን ቴብል ለምሳሌ ይሄን ማለት ነው አድ ለውና አስገባዋለሁ። ከዛ በኋላ ልክ ሪል እንዲመስልልኝ እንደዚህ አድርጌ አስተካክላለሁ። ከዛ ሌንግዙንም ክሊክ አደርግና እስከ ቪዲዮ ሌንግዝ ልክ እንደዚህ አደርገዋለሁ ማለት ነው። አሁን በዚህ መልኩ ቴብሉ ገባ ማለት ነው። ከዛ ደግሞ ማይክ መጠቀም ከፈለኩም እዚህ ጋር አድላለሁ። አሁንም ደግሞ ይሄንን ማይክ ይሄን ማይክ ነው ማስገባት የፈለኩት። እንደዚህ አድርግና አስገባዋለሁ። አሁንም ሪል እንዲመስል ልክ ከኔ ጋር አላይን አድርጌ በዚህ መልኩ ማይኩን አስገባሁ ማለት ነው። ከዛ የዚህንም የማይክ ሌንግዝ እንደዚሁ ጎተት አድርጌ በቪዲዮ ሌንግዝ ልክ እንደዚህ አድርገዋለሁ ማለት ነው። ከዚህ በመቀጠል ደግሞ ላስገባ የፈለኩት ያንን የመግ መጠጫ ነገሩን ነው። እሱንም እንደዚሁ አድ ብዬ አስገባለሁ ማለት ነው። ከዛ የምፈልገው ቦታ ላይ ቴብሉ ላይ ሳይዙንም አነስ ማድረግ ካስፈለገ እንደዚህ አነስ አድርግና እስከ ቪዲዮ ሌንግዝ ልክ በዚህ መልኩ እንደዚህ አድርጌ አስገባለሁ ማለት ነው። አሁን እንደምታዩት እንግዲህ ሪል ስቱዲዮ ወይም ደግሞ የተለያየ ነገር ያለው ስቱዲዮ መሰለ ማለት ነው። እኔ ግን የቀረጽኩት ይሄን ቪዲዮ ቆሜ እዛ ግሪን ስክሪኑ ጋር ወይም ግሪን ጨርቁ ጋር የተቀረጸ ቪዲዮ ነው እና ፕሌይ ብለን ብናየው ሪል የመሰለ ስቱዲዮ በቀላሉ አዘጋጁ ማለት ነው። እንግዲህ ኳሊቲው በደንብ እንዲመጣልን አንደኛ የብርሃንና የጥላውን ሁሉም ቦታ ግሪኑ ላይ ብርሃን እንዲደርሰው ማድረግ እንዲሁም ደግሞ በጥሩ ኳሊቲ መቅረጽ ይጠበቅብናል። ከዛ ቪዲዮውን ኤክስፖርት በማድረግ ለምንፈልገው ፐርፐስ መዋል እንችላለን ማለት ነው። ቪዲዮውን ከወደዳችሁት ሰብስክራይብ ማድረግን እንዲሁም የላይክ ምልክቷን መጫን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ